ኤርትራና ግብጽ በቀይ ባህር ደህንነት ላይ ተመካከሩ የሚል ጉዳይ ላለፉት 3 ቀናት ዜና ሆኖ ሰንብተዋል። ተመካከርን ያሉት የኤርትራ የውጭ ጉዳይ ሚኒስትር አቶ ዑስማን ሳልሕ ቅዳሜ ዕለት በካይሮ የአንድ ቀን ጉብኝት ማድረጋቸው ተከትሎ ነበር። ይህንን ተከትሎ አሜሪካና ሌሎች አጋሮች የሰጡት አስተያየትም አነጋጋሪ ሆነዋል። ፍልስጤማውያን ወደ ሌሎች ሀገሮች ለማጓጓዝ የሚደረግ ጥረት እንዳለ ሆኖ እስራኤል የሁለት ወራት የተኩስ አቁም ስምምነት በመጣስ በጋዛ በድጋሚ ጦርነት ስታወጅ ገና መጀመር ነው ስትልም ጨምራበታለች። የኢስታንቡል ከንቲባ መታሰራቸው ተከትሎ ቱርክ በ10 ዓመታት አይታው የማታውቀው ተቃውሞ የተቀሰቀሰ ሲሆን ተቃዋሚው የፖለቲካ ፓርቲዎችን የአመፅ እንቅስቃሴ ቀስቅሰዋል ብለዋል ኤርዶጋን። ጤና ይስጥልኝ። ይህ አድማስ ዜና ነው። ወቅታዊ ቀጠናዊና ዓለም አቀፋዊ ጉዳዮችን ይዘን ወደ እናንተ የምናቀርብበት ቻናል ነው። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ወደ ዝርዝሮቹ እናመራለን። ኤርትራና ግብጽ በቀይ ባህር ደህንነት ላይ ተመካከሩ የሚል ጉዳይ ላለፉት 3 ቀናት ዜና ሆኖ ሰንብተዋል። ተመካከርን ያሉት የኤርትራ የውጭ ጉዳይ ሚኒስትር አቶ ዑስማን ሳልሕና ቅዳሜ ዕለት በካይሮ የአንድ ቀን ጉብኝት ማድረጋቸው ተከትሎ ነበር። ይህንን ተከትሎ የአሜሪካና የሌሎች ሀገሮች የሰጡት አስተያየትም አነጋጋሪ ሆነዋል። የግብጽ የውጭ ጉዳይ ሚኒስትር ባወጣው መግለጫ ሁለቱ ሀገራት የውጭ ጉዳይ ሚኒስትሮቻቸው አማካኝነት የጋራ ፍላጎት ባላቸው አፍሪካዊ ጉዳዮች ላይ መምከራቸው እንዲሁ ገልጸዋል። ከእነዚህ መካከል አንደኛው የሶማሊያ ጉዳይ ሲሆን አገሪቱ ሽብርተኝነት ለማዋጋት እያደረገችው ባለው ጥረት ድጋፍ እንደሚያስፈልጋት መስማማታቸውን የጠቀሱት እንዲሁም በሱዳን ጉዳይ ላይ ደግሞ የሱዳን መንግስትና መንግስታዊ ተቋማት መደገፍ አስፈላጊ መሆኑ ሁለቱ ሚኒስትሮች እንዳሰመሩበት አስረድተዋል። የግብጽ የውጭ ጉዳይ ሚኒስትር እንዳለው ከሆነ ሌላው ለውይይት የቀረበው የቀይ ባህር ጉዳይ ነው። በዚህ ጉዳይ ላይ ማንኛው የቀይ ባህር ድንበር ተጋሪ ያልሆነ አካል በቀይ ባህር አስተዳደርና ደህንነት ላይ ጣልቃ መግባት የለበትም የሚል አቋም በድጋሚ መያዛቸው ነው ያስረዱት። በተጨማሪ በግብጽ ኤርትራና ሶማሊያ መካከል የተፈጸመው የሶስትዮሽ ትብብር ስምምነት መቀጠል እንዳለበት ነው ያስረዱት። ይህ በእንዲህ እንዳለ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በበኩላቸው ቅዳሜ ዕለት የተደረገው ምክክር የሁለቱ ሀገራት ፖለቲካዊ፣ ኢኮኖሚያዊና የንግድ ግንኙነት በማጠናከር ላይ ያተኮረ መሆኑን የገለጹት። ከዚህ በተጨማሪ በቀይ ባህር ደህንነት ሌሎች በጋራ የሚመለከቱት ጉዳይ ላይ መክረናል ብለዋል። በውይይቱ ወቅት በካይሮ የኤርትራ ጉዳይ አስፈጻሚ የሆኑት አቶ አማን አድልዋሴ መገኘታቸው አቶ የማነ ጨምረው አስታውቀዋል። ታዲያ ይህንን ተከትሎ ነው አሜሪካ በቀይ ባህር ጉዳይ ላይ ማንም ጣልቃ እንዳይገባ በማለት ያስጠነቀቀችው። በዚህ ብቻ አላበቃም። የኤርትራ የውጭ ጉዳይ ሚኒስተር ከግብጽ ፕሬዝዳንት አብዱልፈታህ አልሲሲ ጋር ተገናኝተው መክረው እንደነበረም ተዘግበዋል። የግብጽ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ እሁድ ዕለት አልሲሲ አቶ የማነን በቤተ መንግስታቸው ማነጋገራቸው ገልጾ በዚህ ውይይት ላይ የግብጽ ብሔራዊ ደህንነት ኃላፊ ሐሰን ረሺድ መገኘታቸው አስታውቀዋል። የአልሲሲ ቃል አቀባይ እንደገለጹት አቶ ዑስማን ሳልሕ ከፕሬዝዳንት ኢሳያስ አፈወርቂ የተላከው መልእክት ያደረሱ ሲሆን የሁለቱን ሀገራት ግንኙነት በሁሉም መስኮች ለማጠናከር እንደሚያስፈልግ ስምምነት ላይ ተደርሰዋል። በሱዳን፣ በሶማሊያ፣ በቀይ ባህር ጉዳይ ላይ ሁለቱም ሀገራት በጋራ መስራት ባሉባቸው ጉዳዮች ላይ መምከራቸው ነው ያስረዱት። የበርካታ ሀገሮችን ፍላጎት ያለው የቀይ ባህር ጉዳይ አሁን እነዚህ ሀገራት ተገናኝተው መምከራቸው የብዙዎች ፍላጎት እየተቀሰቀሰ ይገኛል። አሜሪካ በዚህ በቀይ ባህር ጉዳይ ላይ ማንም ጣልቃ እንዳይገባ በማለት ነው ያስጠነቀቀችው። እንዲሁም ሩሲያ ከኤርትራ ጎን የተሰለፈች ስትሆን የተባበሩት አረብ ኤሚሬትስ እንዲሁም ቱርክ ደግሞ በቀይ ባህር ዙሪያ ላይ ከኢትዮጵያ ወግነው ኢትዮጵያ የባህር በር ማግኘት እንዳለባት ይሞግታሉ። ወደ ሌላኛው ጉዳያችን እናመራለን። እስራኤል ከ2 ወራት ተኩስ አቁም በኋላ በጋዛ ድጋሜ ሙሉ ጦርነት ማወጇ ስታስታውቅ ገና መጀመሩ ነው ስትል ዝታበታለች። በትናንት ዕለት የሐማስ ከፍተኛ አመራሮች ጨምሮ ከ400 በላይ ንጹሐንን ገድላለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ሙሉ ጦርነት መጀመሩን ትናንት ምሽት በቴሌቪዥን ባስተላለፉት መልእክት ነው የተናገሩት። በትናንትናው ዕለት በጋዛ የተለያዩ አካባቢዎች ከ2 ወራት በኋላ ለመጀመሪያ ጊዜ በተደረገ መጠነ ሰፊ ጥቃት ከ400 በላይ ንጹሐንን መሞታቸው እንዲሁም አሁን በፍርስራሽ ውስጥ አድራሻቸው የጠፋ ሰዎች መኖራቸው የጋዛ ጤና ሚኒስቴር መግለጫ አመላካች ነው። በቤተ ላህያ፣ ረሃፋ፣ ኑራይስት እንዲሁም አለ ማዋሲ ላይ የደረሰው የአየር ድብደባ በጋዛ ነዋሪዎች ከጥር ጀምሮ አግኝተውት የነበረው አንጻራዊ ሰላም ያደፈረሰው እንዲሁም ሆስፒታሎች በድጋሚ በተጎጂዎች እንዲሞሉ ያደረገ እንደሆነ የተለያዩ መገናኛ ብዙሃን እየዘገቡ ናቸው። ኔታንያሁ ከዚህ ጥቃት በኋላ በሰጡት መግለጫ ይህ ገና ጅማሬው ነው፣ በውጊያ ውስጥ ሆነን ድርድራችን እንቀጥላለን ብለዋል። ጠቅላይ ሚኒስትሩ በንግግር
በንግግራቸው እስራኤል በሐማስ ስር የሚገኙ ታጋቾችን ለማስለቀቅ ለሐማስ ያቀረበቻቸው ስምምነት ሀሳቦች በሙሉ ተቀባይነት ባለማግኘታቸው ወደ ውጊያ መመለሳቸው ገልጸዋል። ሁለቱም ታጋጆች ለማስመለስ ሐማስ ለእስራኤል ስጋት አለመሆኑን ለማረጋገጥ እንዲሁም ደግሞ ሁሉንም የጦር ግቦቻችን ለማሳካት እስራኤል ትግሏን ትቀጥላለች ብለዋል ጠቅላይ ሚኒስትሩ። ከጀመሩም ቢሆን በርካታ ፈተናዎች በበዙበት የነበረው ጊዜያዊ ተኩስ አቁም በሺዎች ለሚቆጠሩ ፍልስጤማውያን እስረኞች እንዲሁም ለታጋቾች መለቀቅ ምክንያት ሆኖ ነበር። የመጀመሪያው የተኩስ አቁም ምዕራፍ በመጋቢት ወር መጀመሪያ ላይ ካበቃ በኋላ ሁለቱ ወገኖች የተኩስ አቁም ስምምነቱ ወደፊት እንዴት ማስቀጠል እንደሚቻል አልተስማሙም ነበር። ይህንን ተከትሎ ነው ታዲያ ጥቃቱ በዘላቂነት ጦርነት ለማስቆም የሚደረገው ጥረት ተስፋ ያጨለመ መሆኑ ቢቢሲ ዘገበው። በእስራኤልና በሐማስ መካከል በሚደረገው ድርድር ከሚሳተፉ አካላት መካከል አንዱ የሆኑት የግብጽ የውጭ ጉዳይ ሚኒስትር ቃል አቀባይ ታሚም ካሊፍ የአየር ጥቃቱ የተኩስ አቁም ስምምነት በግልጽ የጣሰ የወራት የድርድር ጥረት ያከሰረ ነው ሲሉ አክለዋል። የአሜሪካ ብሔራዊ ደህንነት ምክር ቤት ቃል አቀባይ ብሪያን ሂውዝ በበኩላቸው ሐማስ የተኩስ አቁም ስምምነቱ ለማራዘም ታጋቾች ሊፈታ ይችል ነበር፣ ይልቁንም እምቢተኝነትና ጦርነትም መርጧል ብለዋል። እስራኤል በመጀመሪያው ዙር ስምምነት መሰረት ወታደሮቿን ከጋዛ በምታስወጣበት ሂደትና በዘላቂ ጦርነት ማቆም ዙሪያ ከሐማስ ጋር በአሁኑ ወቅት እንደምትደራደር ስትጠበቅ ሙሉ ጦርነት ማወጇን አወዛጋቢ አድርገዋል። ይህንን ከ15 ወራት የዘለቀው የፍልስጤም ሰቆቃ ዳግም እንደሚጀመር በአካባቢ ያሉ የሰብአዊ ሁኔታ ይበልጥ አስከፊ እንደሚያደርጉም እየተዘገበ ይገኛል። የኢስታንቡል ከንቲባ መታሰራቸው ተከትሎ በተቀሰቀሰ ተቃውሞ የቱርክ ረሲፕ ጣይብ ኤርዶጋን ተቃዋሚ ፖለቲከኞችን ተጠያቂ አድርገዋል። በቱርክ እየተካሄደ የሚገኘው ህዝባዊ ተቃውሞ ለስድስተኛ ምሽት ቀጥለዋል። ይህንን ተከትሎ ረሲፕ ጣይብ ኤርዶጋን ተቃዋሚዎች የፖለቲካ ፓርቲዎች የአመፅ እንቅስቃሴ አካሂደዋል በማለት ተጠያቂ አድርገዋል። በኢስታንቡል አመፅ የተቀሰቀሰው የኤርዶጋን ዋነኛ ተቀናቃኝ የሆኑ ተቃዋሚ ፓርቲ አባልና የከተማዋ ከንቲባ ኤክሬም ኢማሞግሉ ባለፈው ረቡዕ በሙስና ተጠርጥረው በቁጥጥር ስር መዋላቸው ተከትሎ ነው። የሪፐብሊካን የፒፕልስ ፓርቲ አባል የሆኑት ኤክሬም ኢማሞግሉ ከቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ጠንካራ የፖለቲካ ተቀናቃኞች መካከል አንዱ ተደርገው ይቆጠራሉ። የተቃዋሚ ፖለቲከኞች እስር የተቃወመው በሺዎች የሚቆጠሩ ሰዎች ሰኞ ዕለት ዳግም አደባባይ ለተቃውሞ ተሰብስበው ነበር። እሁድ ምሽት የነበረው አመፅ ተባብሶ አስለቃሽ ጭስና ጥይት ተተኩሶባቸው እንደነበረም የሚታወስ ነው። ኢማሞግሉ ከከንቲባነታቸው የታገዱ ሲሆን የቀረበባቸው ውንጀላ ከፖለቲካ ጋር የተያያዘ ነው ቢሉም ኤርዶጋን በበኩላቸው ይህንን ያስተባብላሉ። ሰኞ ማምሻውን በኢስታንቡል ከተማ ማዘጋጃ ቤት አካባቢው የቱርክ ባንዲራ በመያዝ መፈክር እያሰሙ የነበሩት ተቃዋሚ ፓርቲዎች እንዲሁም ሰልፈኞች የሚጠብቁ የአድማ በታኝ ፖሊሶች ተገኝተው ነበር። ምንም እንኳን ሰኞ ዕለት የነበረው የተቃውሞ ሰልፍ በአንጻሩ ሰላማዊ የነበረ ቢሆን እሁድ ዕለት የታየው ከባድ ግጭት እንዳይደገም የሰጋው የከተማ ፖሊስ አድማ መበተኛ ውሃ የጫኑ መኪኖች አሰማርቶ ታይተዋል። ከሰኞ ምሽት ስብሰባዎች በፊት በወጡ አሃዞች የቱርክ መንግስት ተቃውሞ ከጀመረ ጊዜ አንስቶ 1133 ሰዎች በቁጥጥር ስር መዋል እንደተቻለ ተገልጿል። ኤርዶጋን ቀደም ሲል ለቴሌቪዥን ባስተላለፉት መግለጫቸው ሰልፎቹ ክፉ በማለት ተቃዋሚ የፖለቲካ ፓርቲዎችን የዜጎቻችን ሰላም ቅስቀሳ በማድረግ አደፍርሷል ሲሉ ከሰዋል። ከቱርክ ዋና ከተማ አንካራ መግለጫውን የሰጡት ፕሬዝደንቱ የተቃውሞ ሰልፎች እንዲቆሙ ጥሪ አቅርበውም ነበር። ተቃዋሚ ፓርቲዎች በበኩላቸው ለቀረበላቸው ውንጀላ ምላሽ ከመስጠት ይልቅ በፖለቲካ ታሪክ ውስጥ ታይቶ የማይታወቅ 5 ቀናት ውስጥ እጅግ በጣም ጸያፍና ህገወጥ መግለጫዎችን ሰጥተዋል ብለዋል። የቱርክ ፕሬዝደንት ዋነኛ ተቀናቃኝ ፕሬዝደንታዊ እጩ ከመሆናቸው ከቀናት በፊት ታስረው እንደነበር አይዘነጋም። የሪፐብሊካን ፓርቲ ሊቀመንበር አዝጉር ኦዚል ሰኞ ምሽት ሺዎችን በተሰበሰቡበት ባደረጉት ንግግር የተቃውሞ ሰልፍ ፋሽዝም ላይ የሚደረግ ተቃውሞ ነው ብለዋል። ኦዚል ማክሰኞ ዕለት በሲሊቨሪ እስር ቤት የሚገኙትን ኢማሞግሉ እንደሚጠይቁም ገልጸዋል። አክለውም የፍርድ ቤቱ ሂደት እንዲቋረጥ እንዲሁም እንዲለቀቁ እንደሚጠይቁ እንዲሁም ፍርድ ቤቱ ሂደቱ በቀጥታ የህዝብ መገናኛ ብዙሃን በሆነው ፓርቲ እንዲተላለፍ አቤት እንደሚሉም ተናግረዋል። በእስር ላይ የሚገኙ ኢማሞግሉ ሰኞ ዕለት 2028 ለሚካሄድ ፕሬዝዳንታዊ ምርጫ የሪፐብሊካን ህዝቦች ፓርቲ እጩ ሆነው ተመርጠው እንደነበረ አይዘነጋም። እጩ ሆነው እንዲቀርቡ የተሰጣቸው ድምጽ ፓርቲያቸው ወክለው የሚሳተፉት ብቸኛው ሰው መሆናቸው ያረጋገጠ ሲሆን ተምሳሌትም ናቸው ብለዋል። እሁድ ዕለትን በእስር ቤት ያሳለፉት የተቃዋሚ ፖለቲከኛው እንዲሁም ፕሬዝዳንታዊ እጩ በዕለቱ ወንጀለኛ ድርጅት በማቋቋምና በማስተዳደር ጉቦ በመቀበል በመዝረፍ የግል መረጃዎችን በህገወጥ መንገድ በማዘጋጀት እንዲሁም ጨረታ በማጭበርበር የሚል ክስ
በይፋ ቀርበባቸው። ኢማሞግሉ በሳምንት መጨረሻ በኤክስ ገጻቸው ላይ በለጠፉት ጽሁፋቸው ላይ በፍጹም አልሸነፍም በማለት መታሰራቸው በዲሞክራሲያችን ላይ ጥቁር ነጥብ ሲሉ ገልጸውታል። ለተቃውሞ ሰልፈኞቹም ያላቸው ስሜት ያጋሩት ፖለቲከኛው መራጮች ቱርካውያን ኤርዶጋን እንዳበቃለት አሳይተዋል ብለዋል። ለተከታታይ ቀናት እየተካሄደ ያለው የተቃውሞ ሰልፍ በ2013 የህዝብ መናፈሻ መፍረስ ተከትሎ ከተደረገው የጌዜ ተቃውሞ በኋላ በቱርክ ከታዩ ሰልፎች ሁሉ ትልቅ ነው ተብሎለታል። የኢማሞግሉ የትዳር አጋር ዲሊክ ካያ ታዲያ ከኢስታንቡል ከተማ ማዘጋጃ ቤት ውጭ በመገኘት ባለቤታቸው ያጋጠመውን ግፍ በሰላማዊ ሰልፎች ዘርዝረው አስረድተዋል። ኢማሞግሉ ባለፈው ሳምንት መንግስት ከሙስና ጋር በተያያዘ ምርመራ አድርጎ ካሰራቸው ከ100 በላይ ሰዎች መካከል አንዱ መሆናቸውን የተገለጸው። ከታሰሩት ውስጥ ፖለቲከኞች፣ ጋዜጠኞች እንዲሁም ነጋዴዎችም ይገኙበታል። የፖለቲከኛው መታሰር በፕሬዝዳንትነት ከመወዳደር ወይም ከመምረጥ አያግዳቸውም። ነገር ግን በተከሰሱበት በማንኛው ወንጀል ከተፈረደባቸው መወዳደር አይችሉም። በእስር ላይ የሚገኙትን ፖለቲከኛው በቱርክ ውስጥ ለ22 ዓመታት በጠቅላይ ሚኒስተርነት እንዲሁም በፕሬዝዳንትነት ስልጣን ከያዙት የኤርዶጋን እጅግ ተቀናቃኞች መካከል አንዱና ዋነኛው ተብለው ይታሰባሉ። ሆኖም ኤርዶጋን ህገ መንግስት እስካልተሻሻለ ድረስ ዳግመኛ በ2028 ምርጫ ላይ መወዳደር አይችሉም። የቱርክ የፍትህ ሚኒስተር ኤርዶጋንን ከእስር ጋር የሚያገናኙትን በመተቸት የሀገሪቱ የፍትህ ነጻነት መኖሩ አጽንኦት በመስጠት ተናግረዋል። የተከበራችሁ የቻናላችን ቤተሰቦች ለዛሬ ጉዳዮቻችን የያዝናቸው እነዚህ ነበሩ። በሌላ ጉዳዮችን እስከምንገናኝ ቸር ሰንብቱ። ቻናላችን ሸር፣ ላይክ፣ ሰብስክራይብ በማለት ቤተሰብ ይሁኑ።